ክብር ለአምላካችን ለእግዚአብሔር ይሁን እና ለዛሬ ቀን የደረሰኝ የእግዚአብሔር ስሙ የተባረከ ይሁን። ዛሬ የሚወደውን አንድ የሆነው መጽሐፍ ቅዱስ ክፍል ይዤ መጥቻለሁ። ይህንን ቃል ለሌሎችም አድርሱት፣ እንደምታደርሱት አምናለሁ። እና ኮፕሊንግ ሼር እና አድርጉት፣ ሪፖስትም አድርጉት እና ፎሎም አድርጉት ያላደረጋችሁት እና ወዳችኋለሁ። እና እንቀጥል እና ሐዋርያት ሥራ እና ምዕራፍ 8 ከቁጥር 1 ጀምሮ እና ታላቅ የሆነ ቃል ታገኛላችሁ እና እያለቀሳችሁ ካላችሁ ይህንን ድምጽ ከሰማችሁ በኋላ ይህንን ቃል ከሰማችሁ በኋላ ደስታችሁ ይሆናል። ሃሌሉያ ክብር ለአምላካችን ይሁን። በዛን ቀን በኢየሩሳሌም ባላችሁ ቤተክርስቲያን ላይ ታላቅ ስደት ሆነ። ሁሉም ከሐዋርያት በቀር ወደ ይሁዳ ወደ ሰማርያም አገሮቹ ተበተኑ። በጸሎት የተጉት ሰዎች እስጢፋኖስን ቀብሮት ታላቅ ልቅሶን አለቀሱት። ሳኦል ግን ቤተክርስቲያን ይፈርስ ነበረ። ወደ ሁሉም ቤት እየገባው ወንዶችን ሴቶችን እየጎተታው ወደ ወህኒ አሳልፎ ይሰጥ ነበረ። የተበተኑትንም ቃልንም እየሰበከው ዞሮ ፊልጶስም ወደ ሰማርያ ከተማ ወረዳው ክርስቶስን ሰበከላቸው። ሃሌሉያ ህዝቡን የፊልጶስን ቃል በሰማው ጊዜ ያደረጉትን የነበረውን ምልክቶችን ባየው ጊዜ የተናገረውን በአንድ ልብ አዳመጡት። በአንድ ልብ አዳመጡት። እርኩስም መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎችም ይወጡ ነበረ። ብዙዎችም ሽባዎችንም አንካሶችም ተፈወሱ። በዛ ከተማ ታላቅ ደስታ ሆነ። ሃሌሉያ በእናንተ ምክንያት ባላችሁበት ሁኔታ ባላችሁበት ከተማ ባላችሁበት በምትወጡበት እና የምትወጡበት የምትኖሩበት ሁሉ ደስታ ይሁንላችሁ፣ ሰላም ይሁንላችሁ። ጌታ ይባርካችሁ። እወዳችኋለሁ። ሽርሽር አድርጉት፣ ለሌሎችም አድርሱት። ለምትወዱት ለ5 ሰው ለ10 ሰው ሽር አድርጉት እና ለሚደርሰው ደስታ ይሁንላችኋል። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ሻሎም